እንደ ሰራተኛ ናት እንጂ እንደ እንትን አይደለችም። በቃ አረብ ሀገርም ሆነ ሙስሊም ሆነ ምንም ሞሽ ምንም ሰራተኛ ነች። ሰራተኛ እንደ ሰራተኛ ነው መሰለኝ። هلا السلام عليكم ورحمة الله وبركاته. أهلا فيكم مرحبا. شو أخبار شهلوم كلكم زين؟ شو أخباركم شهلومكم؟ عيد مبارك علينا عليكم. شو أخبار شهلوم كله بخير؟ الحمد لله أنا زين. شو أخباركم؟ إن شاء الله عيد مبارك عليكم علينا إن شاء الله يكون خير. حبيباتي حبيبة قلبي كلكم شو أخبار شهلوم كلكم زين؟ أهلا وسهلا يا مرحبا يا مرحبا. ሰላም ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ የሮዛ ዩቲዩብ ተመልካቾቼ በመላው ዓለም ያላችሁ የእስልምና እምነት ተከታዮች በሙሉ እንኳንም በሰላም በፍቅር ለኢድ አረፋ አደረሳችሁ አደረሰ። እንዴት ናችሁ? ሰላም ነው? ሁሉ ሰላም? እንዴት ነው? አመት በዓል እንዴት ነው? ሁሉ ሰላም ነው አለን። እግዚአብሔር ይመስገን። ኢድ ሙባረክ እንደሚሆን ጥሩ እንደሚሆንላችሁ ጓደኞቼ በመላው ዓለም ያላችሁ የእስልምና እምነት ተከታዮች ሁላችሁ እህቶቼ ወንድሞቼ፣ ያው እኛ እንደ ሀገራችን ባህል እስላም ክርስቲያኑ በአንድ ላይ ነው ያደግነው። እኛ አሁን እንደምንጣላው እንደምንጋደለው ሳይሆን ያደግነው እንዳደግነው ቤተሰብ እንዳሳደገን አባት እናት እንዳሳደገን ኢድ ሲሆን ሙስሊሞች ጋር ሄደን በልተን ጠጥተን ዳቦ ምኑ ከኔቶ ምኑ መጥቶልን እቤት ድረስ በልተን ጠጥተን፣ የእኛ ፋሲካ ሲሆን እቤት ሄደን በልተን ጠጥተን እኛ አድርሰን እንደዛ ነው። እንደው ስጋ እንኳን ዳቦ እንኳን ስጋ እንዳይነካ ነው የሚባለው። ምክንያቱም ለእነሱ ይደረሳል ነው የሚባለው። ወይ ደግሞ የሚመጡም ይኖራል እንግዳ ቤት ውስጥ እና እንደዛ ነው ያደግነው። እና ቢላሆ ራሱ ለብቻ ነበር የሚቀመጠው። እኛ ቤት ቢላሆ ራሱ ለብቻ ነበር የሚቀመጠው። ምክንያቱም ሙስሊሞቹ ጎረቤት ስለሚመጡ ይባላል። እግዚአብሔርን ለብቻ ነው የሚቀመጠው። ኬኔቶ የምናደርግበት ጊዜም አለ እና በዛን ህይወት ነበር ያደግነው። ስለዚህ እንዳሁኑ ሳይሆን እንደ ድሮ እና እንኳን አደረሳችሁ ሁላችሁም። ደግሞ የምወዳችሁ የማፈቅራችሁ ሁላችሁም አላችሁ በመላው ዓለም ሙስሊሙ ጓደኞቼ እንኳንም አደረሳችሁ። ኢድ የፍቅር የሰላም የብልጽግና ይሆንላችሁ። ሰርታችሁ ተለውጣችሁ ወደ ሀገራችሁ የምትገቡ የዛሬ ዓመት በሀገራችሁ የምታከብሩ በቤተሰቦቻችሁ ጋራ የምታከብሩ ደስ የሚል ህይወት በቤተሰቦቻችሁ ጋራ የምታከብሩ ይሆንላችሁ። ኢድ ሙባረክ ይሆንላችሁ ለሁላችሁ። እንዴት ነው ኢድ? እንዴት ነው በስደት? አይዟችሁ፣ ምንም አይሰማችሁ፣ ያልፋል። የማያልፍ ነገር ምንም ነገር የለም። ሁላችንም ዛሬ ቢጨልም ነገ መንጋቱ አይቀርም። ሰላም ወደ ሀገራችን መግባታችን አይቀርም እና የዛሬን ጨለማ እንዳታዩ፣ አይዟችሁ፣ ይነጋል። የማይነጋ ሌሊት የማያልፍ ቀንና የማይነጋ ሌሊት የለም። ውድ ጓደኞቼ እንዳይከፋችሁ፣ ምንም ነገር እንዳይሰማችሁ፣ ያልፋል። ሁላችንም ነገ በሀገራችን እናከብራለን። አመት በዓል ሲመጣ በጣም ይከብዳል። እኔ አመት በዓል ሲመጣ በጣም ይከብደኝ ነበረ። አመት በዓል ሲመጣ እስከሚያልፍ አመት በዓል እስከሚያልፍ ይቸኩላል። እኔ አመት በዓል እስከሚያልፍ እቸኩላለሁ። እግዚአብሔርን አመት በዓሉ መጥቶ እስከሚያልፍ በጣም እቸኩላለሁ። የአመት በዓሉ ለታ ለእኔ በቃ አዘን ነው፣ ክፍት ብሎ ነው የምውለው እና ሙስሊሞች ወንድሞቼ እህቶቼ በመላው ዓለም ያላችሁ ያው እና ሙስሊም ያው አረብ ሀገር ያው የእስላም ሀገር ስለሆነ ትንሽ አብራችሁ ታከብራላችሁ። ግን ያው ምንም ቢሆን ብታከብሩ ሰራተኛ ናት። ምንም ቢሆን ሰራተኛ ናት። ሰራተኛ እንደ ሰራተኛ ናት እንጂ እንደ እንትን አይደለችም። በቃ አረብ ሀገርም ሆነ ሙስሊም ሆነ ምንም ሰራተኛ ነች። ሰራተኛ እንደ ሰራተኛ ነው መሰለኝ። በቃ እንደ ሰራተኛ ነው መሰለኝ እና እንደ ሰራተኛ ነው የሚያውሽ
እንጂ እንደ ሙስሊም እንደሆንሽው አይወሽም። ስለዚህ እግዚአብሔር ያጥናችሁ፣ አይዟችሁ። ሁላችንም እግዚአብሔር በሰላም ለሀገራችን ምድር ያብቃል። የዛሬ ዓመት ወደ ሀገራችሁ ገብታችሁ ከልጆቻችሁ ከቤተሰቦቻችሁ ጋር እንድታከብሩ እግዚአብሔር ይፍቀድ። እኛ አስተዳደጋችን እንደዚህ አይደለም። እኛ ለሀቁ ከሆነ እኛ አስተዳደጋችን እንደዚህ አይደለም። ተዋደን ተፋቅረን ተዛዝነን አንዱ ለአንዱ ተሳስቦ አንድ ቀን እንደውም በቃኛ በጣም የፍቅራችን ፍቅር ራሱ የተለየ ነው። እኔ አሁን ጓደኞቼ ትምህርት ቤት እንኳን ሲሄድ ሰላት አዛን እንኳን ሲሰግዱ መንገድ ላይ ቆሜ የተከላከልኩ ጠብቃቸዋለሁ። እመቤቴ ዱርዬ እንኳን ሲሯሯጥ እንዳይከለክላቸው ሰላታቸው እንዳያቋርጡ ብዬ ከላከልላቸው ነበረ። ጓደኞቼን አስታውሳለሁ። አንድ ሰዓዱ የምትባል ጓደኛ አለችኝ። ብዙ ጓደኞች አለኝ የነበረ። ሀዋ የምትባል ጓደኛ ነበረችኝ። እኔ ሲሰግዱ ማለት ነው ዱላ ይዤ ነው የምከላከልላቸው። ምክንያቱም መንገድ ላይ ልጆች እንዳያስተናግሯቸው ሲያልፉ እንዳይረግጧቸው እየሰገዱ ብዬ እና እንደዛ ነበር ያደግኩት። ግን በቃ የአሁን ዘረኝነት ሳይሆን በቃ የአሁን የድሮ ማርያምን እና እንደዛ ነው። ደግሞ እኔ ቤተሰቦቼ ያው እኛ ቤተሰብ በአባት የአባት ወገን ሙስሊም ነው፣ የእናት ወገን ክርስቲያን ነው። እኛ ሲጀመር ቤተሰብ ማለት ነው። እና እንደዛ ሊያደግ ነው። አሁኑ አይደለም፣ እንዳሁኑ አይደለም። እና እንደዛ ነው ያደግነው። እግዚአብሔርን እኛ በፍቅር ነው ያደግነው። እና እንኳን አደረሳችሁ። የኛ ሃይማኖት እንኳን አደረሳችሁ ማለት ኃጢአት አይደለም፣ ምንም ኃጢአት አይደለም። እንኳን አደረሳችሁ ጓደኞቼ፣ እንኳን አደረሳችሁ ቤተሰቦቼ ማለት ኃጢአት የለውም በእኛ። እኔ በክርስትና በሙስሊም ግን ሲሉ ሰምቻለሁ። አንድ ክርስቲያንን እንኳን አደረሰህ ብሎ ማለት በጣም ኃጢአት ነው ሲሉ ሰምቻለሁ። ሙስሊሞች እንቁጣጣሽ ፋሲካን እንኳን አደረሳችሁ ሲሉ ማለት ነው። በእኛ ግን ኃጢአት የለውም፣ ምንም ኃጢአት የለውም። እንኳን አንድ ጓደኛችንን እንኳን አደረሰህ ማለት ኃጢአት የለውም። እና እንኳን አደረሳችሁ እና ከክፉ መከራ ፈጣሪ ይጠብቃችሁ። ራሳችሁን ጠብቁ። በዚህ በዓመት በዓል ስራ ራሳችሁን ጠብቁ። ሲሊንደር ምናምንም ራሳችሁን ጠብቁ። የስራ ብዛትም አሁን በጣም ስራ ይበዛል። ነገ ራሳችሁን ጠብቁ ውዶቼ፣ አደራችሁን ራሳችሁን ጠብቁ እና ራሳችሁን እየጠበቃችሁ ስሩ። ከኛ በላይ ፈጣሪ ይጠብቀን። ምንም ማድረግ አንችልም። በስደት ሀገር ወደ ሀገራችን እስክንገባ ድረስ እግዚአብሔር አምላክ ለሀገራችን ምድር ያብቃል። ከክፉ ነገር ጠብቆ ጆሮ ከሚሰማው አይነ ከሚያየው እንደው በቃ እኔ ሌላ ነገር አይደለም ውዶቼ። እንደው ዓመት በዓል ሲመጣ ስደት ላይ በጣም ነው የሚያስጠላው። ምን ብትደግሺ ምን ወርቅ ቢነጠፍልሽ ምን አልጋ በአልጋ ቢሆንልሽ በጣም ነው የሚያስጠላው። ማርያም በጣም ነው የሚያስጠላው። የስደት ምንም ደስ የሚል ነገር የለው። በሰው ሀገር ማን እንደ ሀገር ብቻ ሰላም ለሀገራችን ምድር ያብቃን። ያልፋል። ማልፍ ነገር ምንም ነገር የለም። ትላንትና የጨለመ አልፏል። ትላንትና አይነጋም ያልሽው አልፏል። የማይነጋ ሌሊትና ማልፍ ቀን የለም። ዋናው የሰው ልጅ ትዕግስት ነው። ጤና ካለን ትዕግስት ካለን በሁሉ ነገር ሰብር ካለን ያን ነገር እናልፈዋለን ውዶቼ። ምንም አይደለም። ምንም አይሰማችሁ እሺ። እና አይዟችሁ። በመላው ዓለም ያላችሁ ሁላችሁንም እግዚአብሔር ይጠብቃችሁ። ራሳችሁን ጠብቁ። እዚህ ኢድ ላይ ራሳችሁን ጠብቁ። እዚህ ስራ ልፋትም አለው ቃል አይደለ? ስትሰሩም ራሳችሁን እየጠበቃችሁ እሺ። እነሱ እንደሆነ ምን ቸገራቸው? እነሱ እንደሆነ እኮ ሙስሊም ነሽ አይሉሽም እኮ ብለው እኮ አዝኑልሽም። አንቺ ሰራተኛ እንደሆንሽ ነው የሚያውቁት እነሱ እንጂ ሌላ ሃይማኖትሽ ከነሱ ጋር ስለተመሳሰለ ምንም እነሱ አይመስላቸውም። ሲጀምር ከጥፍር ቆሻሻ አይቆጥሩሽም። ሲጀምር በእንደዚህ አይነት ሰራተኛ እንደሆንሽ ሰራተኛ ነሽ በቃ ለእነሱ ማለት ነው። ሰራተኛ ነሽ ካላስ። እና እንደዛ ነው እላችኋለሁ። አይዟችሁ፣ እግዚአብሔር ይጠብቃችሁ፣ ሁሉም እንዳይሰማችሁ። መልካም ኢድ ይሁንላችሁ። ቅፍ ድግፍ ያድርጎ ወደ ሰላም ለሀገራችን ምድር ያብቃን። ሀቢባት ቀልቢ ኢንሻአላህ ኢድ ይኩን ለኩም ኸይር ይኩን ለኩም ሄሎ ኢንሻአላህ ተፍረሁ ፊኩም ሹክራን አለይኩም በሕብኩም ኢንሻአላህ ኢድ ሙባረክ አለይና አለይኩም
أحبكم يحبكم حبيبات قلبي كلكم مسلم كلكم. انتو فاميلي مالنا والله، انتو فاميلي مالنا 24 ساعة تشوفوا لي فيديو، تشوفوا لي تقعدوا في اللايف مالنا. ما قصرتوا والله ما قصرتوا. شكرا عليكم إن شاء الله. عيد مبارك علينا عليكم. أحبكم كلكم إن شاء الله. الله يطول عمركم، الله يخليكم كلكم ፋሚሊ ሁላችንም ወዳችኋለሁ። በላይ በያላችሁበት እግዚአብሔር ጥብቅ አድርጎ በሰላም ለሀገራችን ምድር ያብቃል። የኔ ወዶች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀቢባቲ ሰው ላይክ ሰው ሰብስክራይብ ዘይት ማትንሰው እህትኩም هلا السلام عليكم ورحمة الله وبركاته. أهلا فيكم مرحبا. شو أخبار شهلوم؟ كلكم زين؟ شو أخباركم؟ شهلومكم؟ عيد مبارك علينا عليكم. شو أخبار شهلوم؟ كله بخير؟ الحمد لله أنا زين. شو أخباركم؟ إن شاء الله عيد مبارك عليكم علينا. إن شاء الله يكون خير. حبيباتي حبيبة قلبي كلكم شو أخبار شهلوم؟ كلكم زين؟ أهلا وسهلا يا مرحبا يا مرحبا። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ የሮዛ ዩቲዩብ ተመልካቾቼ በመላው ዓለም ያላችሁ የእስልምና እምነት ተከታዮች በሙሉ እንኳንም በሰላም በፍቅር ለኢድ አረፋ አደረሳችሁ አደረሰ። እንዴት ናችሁ? ሰላም ነው? ሁሉ ሰላም? እንዴት ነው አመት በዓል? እንዴት ነው? ሁሉ ሰላም ነው? አለን እግዚአብሔር ይመስገን። ኢድ ሙባረክ እንደሚሆን ጥሩ እንደሚሆንላችሁ ጓደኞቼ በመላው ዓለም ያላችሁ የእስልምና እምነት ተከታዮች ሁላችሁ እህቶቼ፣ ወንድሞቼ ያው እኛ እንደ ሀገራችን ባህል እስላም ክርስቲያኑ በአንድ ላይ ነው ያደግነው። እኛ አሁን እንደምንጣላው እንደምንጋደለው ሳይሆን ያደግነው እንዳደግነው ቤተሰብ እንዳሳደገን አባት እናት እንዳሳደገን ኢድ ሲሆን ሙስሊሞች ጋር ሄደን በልተን ጠጥተን ዳቦ ምኑ ከኔቶ ምኑ መቶልን እቤት ድረስ በልተን ጠጥተን፣ የእኛ ፋሲካ ሲሆን እቤት ሄደን በልተን ጠጥተን እኛ አድርሰን እንደዛ ነው። እንደው ስጋ እንኳን ዳቦ እንኳን ስጋ እንዳይነካ ነው የሚባለው። ምክንያቱም ለእነሱ ይደረሳል ነው የሚባለው። ወይ ደግሞ የሚመጡም ይኖራል እንግዳ ቤት ውስጥ እና እንደዛ ነው ያደግነው። እና ቢላሆ ራሱ ለብቻ ነበር የሚቀመጠው። እኛ ቤት ቢላሆ ራሱ ለብቻ ነበር የሚቀመጠው። ምክንያቱም ሙስሊሞቹ ጎረቤት ስለሚመጡ ይባላል። እግዚአብሔርን ለብቻ ነው የሚቀመጠው። ኬኔቶ የምናደርግበት ጊዜም አለ እና በዛን ህይወት ነበር ያደግነው። ስለዚህ እንዳሁኑ ሳይሆን እንደ ድሮ እና እንኳን አደረሳችሁ። ሁላችሁም ደግሞ የምወዳችሁ የማፈቅራችሁ ሁላችሁም አላችሁ በመላው ዓለም ሙስሊሙ ጓደኞቼ እንኳንም አደረሳችሁ። ኢድ የፍቅር የሰላም የብልጽግና ይሆንላችሁ። ሰርታችሁ ተለውጣችሁ ወደ ሀገራችሁ የምትገቡ የዛሬ ዓመት በሀገራችሁ የምታከብሩ በቤተሰቦቻችሁ ጋራ የምታከብሩ ደስ የሚል ህይወት በቤተሰቦቻችሁ ጋራ የምታከብሩ ይሆንላችሁ። ኢድ ሙባረክ ይሆንላችሁ ለሁላችሁ። እንዴት ነው ኢድ? እንዴት ነው በስደት? አይዟችሁ፣ ምንም አይሰማችሁ፣ ያልፋል። የማያልፍ ነገር ምንም ነገር የለም። ሁላችንም ዛሬ ቢጨልም ነገ መንጋቱ አይቀርም። ሰላም ወደ ሀገራችን መግባታችን አይቀርም እና የዛሬን ጨለማ እንዳታዩ፣ አይዟችሁ፣ ይነጋል። የማይነጋ ሌሊት የማያልፍ ቀንና የማይነጋ ሌሊት የለም። ውድ ጓደኞቼ እንዳይከፋችሁ፣ ምንም ነገር እንዳይሰማችሁ፣ ያልፋል። ሁላችንም ነገ በሀገራችን እናከብራለን። አመት በዓል ሲመጣ በጣም ይከብዳል። እኔ አመት በዓል ሲመጣ በጣም ይከብደኝ ነበረ። አመት በዓል ሲመጣ ሰው እስከሚያልፍ አመት በዓል እስከሚያልፍ ይቸኩላል። እኔ አመት በዓል እስከሚያልፍ እቸኩላለሁ። እግዚአብሔርን አመት በዓሉ መጥቶ እስከሚያልፍ በጣም እቸኩላለሁ።
የአመት በዓል ዕለት ለእኔ በቃ አዘን ነው፣ ክፍት ብሎ ነው የምውለው። እና ሙስሊሞች ወንድሞቼ እህቶቼ በመላው ዓለም ያላችሁ ያው እና ሙስላም ያው እንትን አረብ ሀገር ያው የእስላም ሀገር ስለሆነ ትንሽ አብራችሁ ታከብራላችሁ። ግን ያው ምንም ቢሆን ብታከብሩ ሰራተኛ ሰራተኛ ናት። ምንም ቢሆን ሰራተኛ ሰራተኛ ናት። ሰራተኛ እንደ ሰራተኛ ናት እንጂ እንደ እንትን አይደለችም። በቃ አረብ ሀገርም ሆነ ሙስሊም ሆነ ምንም ሞሽ ምንም ሰራተኛ ነች። ሰራተኛ እንደ ሰራተኛ ነው መሰለኝ። በቃ እንደ ሰራተኛ ነው መሰለኝ እና እንደ ሰራተኛ ነው የሚያውሽ እንጂ እንደ ሙስሊም እንደሆንሽው አያውሽም። ስለዚህ እግዚአብሔር ያጥናችሁ፣ አይዟችሁ። ሁላችንም እግዚአብሔር በሰላም ለሀገራችን ምድር ያብቃል። የዛሬ አመት ወደ ሀገራችሁ ገብታችሁ ከልጆቻችሁ ከቤተሰቦቻችሁ ጋር እንድታከብሩ እግዚአብሔር ይፍቀድ። እኛ አስተዳደጋችን እንደዚህ አይደለም። እኛ ለሀቁ ከሆነ እኛ አስተዳደጋችን እንደዚህ አይደለም። ተዋደን ተፋቅረን ተዛዝነን አንዱ ለአንዱ ተሳስቦ አንድ ቀን እንደውም በቃኛ በጣም የፍቅራችን ፍቅር ራሱ የተለየ ነው። እኔ አሁን ጓደኞቼ ትምህርት ቤት እንኳን ስንሄድ ሰላት እንኳን አዛን እንኳን ሲሰግዱ መንገድ ላይ ቆሜ የተከላከልኩ ጠብቃቸዋለሁ። እመቤቴ ዱርዬ እንኳን ሲሯሯጥ እንዳይከለክላቸው ሰላታቸው እንዳያቋርጡ ብዬ ከለክላቸው ነበረ። ጓደኞቼን አስታውሳለሁ። አንድ ሰዓዱ የምትባል ጓደኛ አለችኝ። ብዙ ጓደኞች አለኝ የነበረ። ሀዋ የምትባል ጓደኛ ነበረችኝ። እኔ ሲሰግዱ ማለት ነው ዱላ ይዤ ነው የምከላከልላቸው። ምክንያቱም መንገድ ላይ ልጆች እንዳያስተናግሯቸው ሲያልፉ እንዳይረግጧቸው እየሰገዱ ብዬ እና እንደዛ ነበር ያደግኩት። ግን በቃ የአሁን ዘረኝነት ሳይሆን በቃ የአሁን የድሮ ማርያምን እና እንደዛ ነው። ደግሞ እኔ ቤተሰቦቼ ያው እኛ ቤተሰብ በአባት የአባት ወገን ሙስሊም ነው፣ የእናት ወገን ክርስቲያን ነው። እኛ ሲጀመር ቤተሰብ ማለት ነው። እና እንደዛ ሊያደግ ነው። አሁን አሁኑ አይደለም፣ እንዳሁኑ አይደለም። እና እንደዛ ነው ያደግነው። እግዚአብሔርን እኛ በፍቅር ነው ያደግነው። እና እንኳን አደረሳችሁ። የኛ ሃይማኖት እንኳን አደረሳችሁ ማለት ኃጢአት አይደለም፣ ምንም ኃጢአት አይደለም። እንኳን አደረሳችሁ ጓደኞቼ፣ እንኳን አደረሳችሁ ቤተሰቦቼ ማለት ኃጢአት የለውም በእኛ። እኔ በክርስትና በሙስሊም ግን ሲሉ ሰምቻለሁ። አንድ ክርስቲያንን እንኳን አደረሰህ ብሎ ማለት በጣም ኃጢአት ነው ሲሉ ሰምቻለሁ። ሙስሊሞች እንቁጣጣሽ ፋሲካን እንኳን አደረሳችሁ ሲሉ ማለት ነው። በእኛ ግን ኃጢአት የለውም፣ ምንም ኃጢአት የለውም። እንኳን አንድ ጓደኛችንን እንኳን አደረሰህ ማለት ኃጢአት የለውም። እና እንኳን አደረሳችሁ እና ከክፉ መከራ ፈጣሪ ይጠብቃችሁ። ራሳችሁን ጠብቁ። በዚህ በዓመት በዓል ስራ ራሳችሁን ጠብቁ። ሲሊንደር ምናምንም ራሳችሁን ጠብቁ። የስራ ብዛትም አሁን በጣም ስራ ይበዛል። ነገ ራሳችሁን ጠብቁ ውዶቼ፣ አደራችሁን ራሳችሁን ጠብቁ እና ራሳችሁን እየጠበቃችሁ ስሩ። ከኛ በላይ ፈጣሪ ይጠብቃል። ምንም ማድረግ አንችልም። በስደት ሀገር ወደ ሀገራችን እስክንገባ ድረስ እግዚአብሔር አምላክ ለሀገራችን ምድር ያብቃል። ከክፉ ነገር ጠብቆ ጆሮ ከሚሰማው አይን ከሚያየው እንደው በቃ እኔ ሌላ ነገር አይደለም ውዶቼ። እንደው አመት በዓል ሲመጣ ስደት ላይ በጣም ነው የሚያስጠላው። ምን ብትደግሺ ምን ወርቅ ቢነጠፍልሽ ምን አልጋ በልጋ ቢሆንልሽ በጣም ነው የሚያስጠላው። ማርያም በጣም ነው የሚያስጠላው። የስደት ምንም ደስ የሚል ነገር የለው። በሰው ሀገር ማን እንደ ሀገር ብቻ ሰላም ለሀገራችን ምድር ያብቃል። ያልፋል። ማልፍ ነገር ምንም ነገር የለም። ትላንትና የጨለመ አልፏል። ትላንትና አይነጋም ያልሽው አልፏል። የማይነጋ ሌሊትና ማልፍ ቀን የለም። ዋናው የሰው ልጅ ትዕግስት ነው። ጤና ካለን ትዕግስት ካለን በሁሉ ነገር ሰብር ካለን ያን ነገር እናልፈዋለን ውዶቼ። ምንም አይደለም። ምንም አይሰማችሁ እሺ። እና አይዟችሁ። በመላው ዓለም ያላችሁ ሁላችሁንም እግዚአብሔር ይጠብቃችሁ። ራሳችሁን ጠብቁ። እዚህ ኢድ ላይ ራሳችሁን ጠብቁ። እዚህ ስራ ልፋትም አለው ቃል አይደለ? ስትሰሩም ራሳችሁን እየጠበቃችሁ እሺ። እነሱ እንደሆነ ምን ቸገራቸው? እነሱ እንደሆነ እኮ ሙስሊም ነሽ አይሉሽም እኮ ብለው እኮ አዝኑልሽም። አንቺ ሰራተኛ እንደሆንሽ ነው የሚያውቁት እነሱ እንጂ ሌላ ሃይማኖትሽ ከነሱ ጋር ስለተመሳሰለ ምንም
እነሱ አይመስላቸውም ሲጀምር ከጥፍር ቆሻሻ አይቆጥሩሽም ሲጀምር በእንደዚህ አይነት ሰራተኛ እንደሆነች ሰራተኛ ነሽ በቃ ለእነሱ ማለት ነው። ሰራተኛ ነሽ ሰራተኛ ነሽ ካላስ እና እንደዛ ነው እላችኋለሁ። አይዟችሁ፣ እግዚአብሔር ይጠብቃችሁ፣ ሁሉም እንዳይሰማችሁ። መልካም ኢድ ይሁንላችሁ። ቅፍ ድግፍ ያድርጎ ወደ ሰላም ለሀገራችን ምድር ያብቃን። አህለል ሀቢባት ቀልቢ ኢንሻአላህ ኢድ ይኩን ለኩም ኸይር ይኩን ለኩም ሄሎ ኢንሻአላህ ተፍረሁ ፊኩም شكرا عليكم شكرا عليكم أحبكم إن شاء الله عيد مبارك علينا عليكم أحبكم يحبكم حبيبات قلبي كلكم مسلم كلكم انتو فاميلي مالنا والله انتو فاميلي مالنا 24 ساعة تشوفوني تشوفوا لي فيديو تشوفوا لي لا تقعدوا في اللايف مالنا ما قصرتوا والله ما قصرتوا شكرا عليكم إن شاء الله عيد مبارك علينا عليكم أحبكم كلكم إن شاء الله لا يطول عمركم الله يخليكم كلكم فاميلي ሁላችንም ወዳችኋለሁ። በላይ በያላችሁበት እግዚአብሔር ጥብቅ አድርጎ በሰላም ለሀገራችን ምድር ያብቃል። የኔ ወዶች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀቢባቲ ሰው ላይክ ሰው ሰብስክራይብ زين ما تنسوا أحبكم